እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም ማከብረው እዚህ ያየሁትን ሰው ነው። ለምሳሌ በስልክ ቮይስ የምታደርግ ከሆነ እንዴት አመሸ እስቲ እንደዚህ አድርግ ያለው እንደዚህ እያልሽ ነው እንጂ የሚሄደው አሁን እንደዚህ ብትይኝ እኔ አሁን ራሱ ስቅቅላል። አሁን እውነት ለመናገር እዚህ ሰው ባይኖር ምናምን ሁሉም ሰው እኮ መቼም የራሱ ነገር አለበት። እርግጠኛ ነኝ አሁን እኔ ሳገኘው እኮ ደግሞ ይሄኔ በጣም መልካም ሰው ሊሆን ይችላል። በጣም ከምታስብ ወዳ ይሆናል። ግን ይሄ አሁን አንቺ ወይ በጣም በቃ ፍቅር አለብሽ ወይ በጣም እንትን አለብሽ። አሁን ይህንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ እሱ የሚፈልገው አይ በቃ እንደው እኮ በየቀኑ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታይኝ እኔ ራሱ ይጨንቀኛል። አሁን ራሱ አሁን አንድ ነገር ብቻ አድርግ። እሺ መጀመሪያ ይሄ እንትን ጨርቁን ወደ ላይ ከፍ አድርግ። ፊትሽ ላይ እንትን ያደርጋል። ከፍ አድርግ። አውርጂው ምንም ችግር የለም። አውርጂው ፀጉሬ የለኝም ምን ይሆን ምን ችግር የለም። በቃ እንደሱ ከፍ አድርግ። ደግሞ ቆንጆ ነሽ በጣም ልንገርህ። መልስ እየጠየቀኝ መልስ ልመልስልህ። ጭንቀት ኖሮብኝ ይሻለኛል ነበር። ልመልስልህ። ሰላም ድሮ ሳወራ ልንገርህ፣ ጭንቅላቴ ትክክል ሲሆኖ ጊዜ አሳድጌያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ እቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ። ቅድም የአቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደ እሱ ሲደውል ድምፄን እያወቀ ይዘጋል ነበረ። ጥሩ ነው ስላልቀኝ ነው ሊሆን ይችላል ስላልቀኝ። እንደዛ ያሳለፍኩ ሴት ነኝ። ከ2013 ጀምሬ እስከ ዛሬ ድረስ አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱ እንድጋፍ ፈልጌ አይደለም። ሲያቅተኝ ልጄ ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት በሆነ ማተማገቱ አውቃለሁ አይደለ? ሆነ ነገር እንዳትሆንብኝ ንገሪካ ሆነ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖረኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይ ይጦቅም ስለሚሉ እንደዛ አስፋልት ላይ አድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ፣ የምትፈልጉን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ፣ ሰላም ብትይ ሰው እዛው ጠይቂ፣ አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጉ ይለዋለሁ። ገነት ይሰማሻል ማሪ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምን ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሞ ሳገኘው ሚሆን ልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትውጪ ትችያለሽ። ገላሽን ታጥበሽ መሄድ ብቻ። እሺ እዛ ወንድም ካለት ይቀበልሻል። ወንድም ካለት ፋውንዴሽን ታርጊያለሽ። ልጅሽም ወንድም ካለት ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ። እሺ ሌላ አቦ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። መጀመሪያ ትንትንትና አይ ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስብ። ተመልሰሽ ለምትመለሽ ከታክስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት ሆነች። አሁን ለስኮ ራሱ ሲሄድ የእሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የእሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ተቤት ቢላ ነው የነገረችኝ እንጂ ሞታለች አላለችኝ። ያኔ ግን የሱዲ 2000 ብር ሊያር ነበረኝ። በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆነ ነገር
ይቃጠልብሻል። 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለች፣ ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇን ብር ሰጣታለሁኝ፣ እሷ ብቻ በሰላም ሀገሯ ትግባ፣ ምንም ችግር የለውም ብላለች። እሺ እሺ ምንም አልቆርጥም። አየሽ ገኒ ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ እንደ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞች ደግሞ እንደ አይነት ጣጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰዋል። ይኸው እዚህ ሁሉ 12,000 ሰዎች ብሎ ማዳመጥ የአንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀሽ ነው። ስለዚህ አሁን ምንድነው መሰለሽ ይህንንም ሰው አታስደነግጪው። ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይህን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግጠሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካኪ ነው ተነስተሽ ሄድሽ። ለዚህ ነው አዎ ፍርድ ቤት ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ፣ እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልግ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስበው እዛ አዲስ አበባ ሆኜ እሷን ይዤ የሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጣን። አለቀህም፣ አንተን አልፈልግም፣ እኔ ገንዬ ነው የሚፈልገው ቢላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል፣ ምንም ማውራት አልችልም፣ ካርድ ሞልተሽ እና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1,000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀቅለሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ የሚለኝ ሰዓትም አለ። ምን ሊበልክ እንደዚህ ምንም አዳምጥኝና ደግሞ አንድ ነገር ልንገርሽ። አሁን እዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎች ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀምጠሽ አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ፣ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል እና አንቺ ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ቆይልሽ ሁሉ ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች አላውቅም። እኔ እዚህ ጋር በሩን ዘግቼ ነው ያለሁት። ላሳይክ አቡዬ ላውራት ትንሽ እኔ ያለሁበት ቤት ይቺ ናት። ሰላም አንቺ አንዴ ልንገራት። አንቺ ልታወራሽ ነው የገባችው። ሰላም ይሰማል? ገነት መብራቱን አብሪውና ቁጭ በይ በትክክል አዳምጫት። እሺ በመጀመሪያ ያው ከመጀመሪያ ጀምሮ ታሪኳን እየተከታተልኩ ነበረ። ሀቡዬ በጣም ስጽፍልሽ ነበረ። ልጄ ማዳሪ ትምህርት ቤት ስለነበረ ቪዲዮ ተከፈተና ትታይ
አሁን ቁጭ በይላት ገነት፣ ቁጭ በይላት አንድ ቦታ ቁጭ በይና። እሺ ዳኒ ስሪቲ ነዳዳ። እሺ ግን በአማርኛ አወራታለሁ እንድትሰማኝ ብቻ ነው፣ ፎከስ እንድታደርግ ስለፈለኩ። ዳኒ ይኸውልሽ ልጅሽን ተወጃታለሽ? ስለምወዳት ነው ቢበጋ ደርስኝ ያልኩት። በቃ በደንብ ስሚኝ እሺ። ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንዳንቺ ስደተኛ ሆኜ እኔ እናት አባት የለኝም፣ ቤተሰብ የለኝም። የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ የባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሬት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም የአንቺ ልጅ 5 ዓመቷ ነፍስ አላት፣ የአንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚያውን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። ከመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችዩ። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን የአንቺ ኃላፊነት አለባት፣ የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብሎ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ጓደኛዬ ብር ካላክሽ ብላ 1 ዓመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 ዓመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ መዳሜ ልክ የአንቺ መዳም እንደውም ጥሩ ነች። የአንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የእኔ መዳም ግን ኮንትራትሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው፣ አቶ ጫላ ይባላል። ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሽ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን በሰላም እንኖራለን። ጓደኛዬም ነው፣ ቤተሰቤም ነው፣ ወንድሜም ነው፣ ሁሉ ነገሬ ነው ልጄ ማለት ነው። አንቺ ለምን ለልጅሽ አታስቢም? መጀመሪያ መረጋጋት ገብቶሻል። እንዳንቺ ሆኜ አውቃለሁ። አልሆንኩም አይደለም። ክሮሌክስ ጠጥቻለሁ እኔ። ሰዎቹ አትሄጂም ሲሉኝ ሀቡ ትሞቻታልሽ እንጂ አትሄጂም ያለችኝ ማለት ነው፣ ሴትዮዋ ማለት ነው። መክተብ ወስደውኝ ማለት ነው ግዴታሽ ነው መስራት፣ ልትሰሪ እስከመጣሽ ድረስ ተብያለሁ። ይሄ በእኔ የደረሰውን ነገር ነው የምነግርሽ። ግን እዛ ሆኜ ተረጋግቼ ወደ ራሴ ተመልሼ ምንድነው ሶሉሽኑ ምንድነው መፍትሄው ብዬ ሳስብ እኔ መምጣት አይጠበቅብኝም፣ ወደ ሀገር ቤት መምጣት አይጠበቅብኝም። ውክልና ነው የላኩላቸው። ውክልና ልኬላቸው ልጄን ከእሷን በህግ በምን አፈላልገው ተቀብለዋት ንብረቴን ብትንትና አድርጋ ማለት ነው። ሀቡ ባዶ እጄን ነው ሀገር ቤት የገባሁት። 1 ዓመት ነው የበዘበዘች። ዛሬ ለዛች ልጅ ራሱ ይቅርታ አድርጌላት አወራታለሁ ማለት ነው። እና ልጅሽ ለአንቺ ንብረትሽ ነው። እናትሽን አጣሽ አይደለም? የእናትሽ ምትክ እኮ ልጅሽ ነች። እኔ ልጄን ትላንትና ሳረግዝ የልጅ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይኸው ጉሩምሳ ልጅ አለኝ።
ነገ ልጅሽ ለምን ታዝንብሻለች? ለምንድነው ራስሽን የምታጠፊው? ለምንድነው መጥፎ ነገር የምታስቢው? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊፍ ፋውንዴሽን አላቅ ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረም። 2007 ላይ እንደዚህ እንኳን ሰው እንኳን ድምፃችንን እንኳን አይሰማም። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ እየነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መተሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሌብ ጋም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ፣ እህት ብትፈልጊ፣ ሰው ብትፈልጊ፣ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው። መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቂ ስልኩን አፈላልጌ ነው